ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ሕግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። የሰው ምስክር በሐሰት ነው የሚመለመለው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት፣ ዳኛ በትክክል ወንበሩ ላይ፣ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በአገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል አላቅም። ግን ጥርት ያለ ዳኛ፣ መርማሪ ፖሊስ እንዲኖረን፣ አቃቤ ሕግ እንዲኖረን እንፈልጋለን። ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ። ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉት ሰዎችም ጭምር ፍትህ ያስፈልጋቸዋል። ያጠፋው በትክክል ምንድነው ያጠፋው? ጠቅላይ ሚኒስትር ይሄ በዚች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የህግ በላይነቱ በአንድ በኩል ይሁን የተወጠረ ነገር አለ። ይሄ የተወጠረው ነገር እንደገና መፈተሽ መቻል አለበት። ለምን ተወጠረ? ምንድነው ፍላጎታችን? የእያንዳንዱ ፓርቲ ምንድነው? እንደ ግለሰብ ምንድነው? ሀገር ምንድነው የሚፈልገው?